ጠቅላይ ሚኒስትሩ በሰሜን አቅጣጫ የሚነሱባቸው ጦርነትና ስጋቶች በርክተው ባሉበት ወቅት በደቡብ አቅጣጫ በርካቶችን ያስገረመ እና ያስደሰተ አዲስ ብስራት መሰማቱ ተገልጿል። በተመሳሳይ ጊዜ ከኤርትራ በኩል የኢሳያስ አፈወርቂ ከባድ የጦር መሳሪያዎችን ወደ ትግራይ እያንቀሳቀሱ መሆናቸውን የሚያመላክቱ መረጃዎች መውጣታቸው ቀጠናውን ተጨማሪ ጥርጣሬ ውስጥ አስገብቶታል። በዚህ ሁኔታ መካከል የሶማሊያ ፕሬዝዳንት ሐሰን ሼክ መሐሙድ በድንገት ወደ አዲስ አበባ መምጣታቸውና ያደረጉት የአጭር ግን ከፍተኛ ትኩረት ያገኘ ጉብኝት በርካታ መነጋገሪያ ሐሳቦችን አስነስተዋል። በተለይም ሶማሊያ ለኢትዮጵያ አዲስ ወደብ ክፍት አድርጋለች የሚለው መረጃ የብዙዎችን ቀልብ የሳበ ሲሆን ዋና የመወያ ጉዳይ ሆነዋል። ኢትዮጵያ ቀደም ሲል በሰሜን አቅጣጫ ያለውን የባህር በር ጥያቄ በሕጋዊ እና በዲፕሎማሲያዊ መንገዶች ለመፍታት እየሞከረች ባለችበት ወቅት ከደቡብ በኩል ይህ አይነት ዕድል መከፈቱ ብዙዎች ያልጠበቁት ነገር ነው ተብሏል። ይህ መረጃ በተለይ ፕሬዝዳንት ሐሰን ሼክ መሐሙድ በቅርቡ ከአልአረቢያ ሚዲያ ጋር ባደረጉት ቃለ ምልልስ ውስጥ ስለ ኢትዮጵያና ሶማሊያ ቀጣይ ትብብር የሰጡት ፍንጭ እውነተኛ የሆነ መሆኑን ያመለክታል። ፕሬዝዳንቱ በዚህ ቃለ ምልልስ ላይ ታላቁ የኢትዮጵያ ህዳሴ ግድብ ለቀጠናው ስጋት ሳይሆን ብስራት መሆኑን በግልጽ ቃላት መግለጻቸውና ሶማሊያ ከዚህ ግድብ የኤሌክትሪክ ኃይል ተጠቃሚ ለመሆን ከኢትዮጵያ ጋር መወያየቷን መጠቆማቸው አሁን የተሰማውን መረጃ ከፍ ያለ ክብደት ሰጥቶታል። በትላንትናው ዕለት ፕሬዝዳንት ሐሰን ሼክ መሐሙድ በአዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ ሲደርሱ በጠቅላይ ሚኒስትር ዶክተር አብይ አህመድ የተደረገላቸው አቀባበልና በ4 ኪሎ ቤተ መንግስት ያደረጉት ዝግ ውይይት በሁለቱ መሪዎች መካከል ግንኙነቱ ከቀድሞ የበለጠ እየተጠናከረ መሆኑን የሚያመለክቱ ምልክቶች እንደታዩ መረጃዎች ጠቁመዋል። በዚህ ጉብኝት ተከትሎ የተሰማው ሶማሊያ ለኢትዮጵያ የሆቢዮ ወደብን እንደ አዲስ የንግድ መዳረሻ ክፍት ማድረጓ በአካባቢው ያለውን ጂኦፖለቲካዊ ሚዛን ሊቀይር ይችላል ተብሎ እየተገመተ ነው። ይህ እርምጃ በተለይ ኢትዮጵያን በባህር በር ጉዳይ ለመጫን ከግብጽ ጋር ተባብረው እየሰሩ የሚገኙ አካላትን እጅግ ያስጨነቀ መሆኑ ተነግሯል። በሌላ በኩል ከኤርትራ የሚወጡ መረጃዎች ፕሬዝዳንት ኢሳያስ አፈወርቂ በትግራይ እና በአካባቢው ሌሎች ክልሎች አዲስ የጦር ዝግጅት እያደረጉ መሆናቸውን እየጠቆሙ ነው። ከባድ የጦር መሳሪያዎችና ጸረ ድሮን መሳሪያዎች ወደ ትግራይ እየገቡ መሆናቸው ቀጠናውን ዳግም ወደ ውጥረት ሊመልሰጉ ይችላል የሚል ስጋት አስነስተዋል። እንዲሁም በኤርትራና በኢትዮጵያ መካከል ያለው የቃላት ዝውውር እየተጠናከረ መሄዱ እና ይህ ሁኔታ በቅርቡ ወደ ግልጽ ግጭት ሊያመራ ይችላል የሚል ግምት መነሳቱ የቀጠናውን የፖለቲካ ሁኔታ ይበልጥ ውስብስብ አድርጎታል። በአጠቃላይ በሰሜን የጦርነት ጥላ እያጠላ ባለበት ጊዜ ከደቡብ የተሰማው ይህ አዲስ ብስራት ኢትዮጵያ በቀጠና ዲፕሎማሲ እና በስትራቴጂ እየተንቀሳቀሰች መሆኗን የሚያመለክት ሲሆን ቀጣይ ቀናት ለክልሉ ወሳኝ ሁኔታዎችን ሊያመጡ እንደሚችሉ ብዙዎች እየጠበቁ ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንደምን ሰንብታችኋል? ይህ አዲስ ዜና ነው። ፕሮግራማችን ከአዲስ ዜና ዘውትር በዚህ ሰዓት ወደ እናንተ የሚደርሰው የአዲስ ዜና ልዩ ጥንቅር የመረጃ ፕሮግራማችን ነው። በኢትዮጵያ እና በኤርትራ መካከል እስካሁን ድረስ ሳይካረር የቆየው ነገር ግን አሁን ላይ ወደ ከፋ ውዝግብ ያመራው የኢትዮጵያ የባህር በር ይገባኛል ጥያቄን መሰረት ያደረገው ውዝግብ አደገኛ ደረጃ ላይ ደርሷል። ኤርትራ አጀንዳውን ወደ ሌላ ጂኦፖለቲካዊ ቀውስ በመቀየር ኢትዮጵያን ለማዳከም እና መንግስትን ለመጣል ከግብጽ ጋር እየሰራችና ለጦርነትም እየተዘጋጀችበት ባለችበት በዚህ ሰዓት በሰሜን ጦርነት ሊኖር ይችላል የሚል አዳዲስ ሐሳቦች በተለያየ መልኩ እየተሰጡ ባለበት በዚህ ወቅት የኢሳያስ ጦስ ለቀጠናው ሊተርፍ መሆኑ እየተሰማ ነው። ቀጠናውን ለማተራመስ ዝግጅታቸውን እየጨረሱ የሚገኙት ኢሳያስ አፈወርቂ አሁን ላይ ጦርነቱን በእጅ አዙር የሚያደርግላቸው ኃይልን በትግራይ እና በአማራ እንዲሁም በአፋር በኩል ማዘጋጀታቸውን የሚያሳብቁ መረጃዎች መውጣታቸውን የመረጃ ምንጮች ጠቁመዋል። ትግራይን ዳግም የጦርነት ሜዳ ለማድረግ አበክረው እየሰሩ የሚገኙት የኤርትራው አምባገነኑ ፕሬዝዳንት ኢሳያስ አፈወርቂ ከከባድ የጦር መሳሪያዎች በተጨማሪ ጸረ ድሮን መሳሪያዎችን አሁን ላይ ወደ ትግራይ እያስገቡ ስለመሆናቸው የወጡ መረጃዎች አመላክተዋል። ኢሳያስ አፈወርቂ ከዚህ ቀደም በኢትዮጵያ የተለያዩ ጉዳዮች ውስጥ እጃቸውን በማስገባት በተለይም የኢትዮጵያን ሰላም በማናጋት እና ማዕከላዊ መንግስት እንዲዳከም በማድረግ ኢትዮጵያም ሰላም የሌለባት የተዳከመች ሀገር እንድትሆን ለማድረግ ከበርካታ ቀጠናውን ለማተራመስ ከተሰማሩ አሸባሪ ከሆኑ በግል ከሚንቀሳቀሱ እና የመንግስታዊ አሸባሪነት ባህሪ ካላቸው እና በቀጠናው ላይ ብጥብጥ እና ጦርነትን እንዲሁም የተለያዩ ትርምሶችን በመፍጠር ጥቅማቸውን ለማስጠበቅ ከሚንቀሳቀሱ ኃይሎች ጋር በመጣመር እስካሁን ድረስ ኢትዮጵያን ጨምሮ ቀጠናውን የማተራመሱን እና ሀገራትን የመበጥበጡን ሥራ ገፍተውበት እንደሚገኙ መረጃዎች ጠቁመዋል። ታዲያ በዚህ ድርጊታቸው ከኢትዮጵያም ሆነ በቀጠናው በተለይም እንደ ኬንያ እና ደቡብ ሱዳን ብሎም ዩጋንዳ ካሉ ሀገራት ጋር አሁን ላይ ጥሩ ግንኙነት የላቸውም የሚባሉት ፕሬዝዳንት ኢሳያስ አፈወርቂ
በአሜሪካ የደህንነት መስሪያ ቤት CIA በኩልም ከዚህ ቀደም ቀጠናውን በማተራመስ ወደር ያልተገኘላቸው የቀጠናው አፍራሽ እና ተራማሽ የሚል ስያሜ የተሰጣቸው መሆኑ አይዘነጋም። ኢሳያስ አፈወርቂ ከኢትዮጵያ ጋር አሁን ላይ ኢትዮጵያ ልትወረኝ ነው በሚል ያልተገባ የሐሰት ትርክትና ፕሮፓጋንዳ በመንዛት ጦርነትን ለማድረግ ጦርነቱንም በተለያዩ አውዶች መክፈታቸው የተነገረ ሲሆን አሁን ላይ ግልጽ ወደ ሆነና ፉል ስኬል ወደሚባለው የጦርነት ለመሸጋገር የተለያዩ በሀገር ውስጥ የሚንቀሳቀሱና በቀጠናው በተለያዩ ሀገራት ከትመው ቀጠናውን ለማተራመስ ከሚሰሩ ቀጠናዊና ዓለም አቀፋዊ አሸባሪ ቡድኖች ጋር በጥምረት እየሰሩ ስለመሆናቸው መረጃዎች ጠቁመዋል። አሁን ላይ በኤርትራ እና በኢትዮጵያ መካከል ያለው የቃላት ውርወራ ተጠናክሮ መቀጠሉ የተገለጸ ሲሆን በተለይም ሁለቱ ሀገራት እርስ በርስ የመካሰሳቸው ጉዳይ ምናልባትም በቅርቡ ጦርነት እንዳይከሰትና በሁለቱ ሀገራት መካከል የነበረው ቁርሾ ዳግም እንዳያገረሽ ስጋት ስለመፍጠሩ የወጡ መረጃዎች አመላክተዋል። አሁን ላይ በኢትዮጵያ ውስጥ በተለያዩ አካባቢዎች የሚቀሰቀሱ የተለያዩ የእርስ በርስ ግጭቶችን እና የሚፈጸሙ ጥቃቶችን በሚመለከት የኤርትራ መንግስት እና የግብጽ መንግስት ዋና ተዋናዮች ስለመሆናቸው መረጃዎች ጠቁመዋል። በዚህ ረገድ ወደር ያልተገኘላቸው ፕሬዝዳንት ኢሳያስ አፈወርቂ ኤርትራን እንደ ሀገር ከገነጠሉበት ከ1985 ዓመተ ምህረት ጀምሮ እስከ አሁን ድረስ ኢትዮጵያን በማተራመስ የግብጽን አጀንዳ ለማሳካት በቀጠናው የባለሙያ አምባሳደርነት ኃላፊነት በመውሰድ ሚናቸውን እየተወጡ ቀጥለው እንዳሉ መረጃዎች አመላክተዋል። ከዚህ ቀደም ኒው ላይፍ ማጋዚን የተሰኘው ስለ ቀጠናዊ ጉዳዮች ትንተናዎችን የሚያቀርበው የመረጃ አውታር እንዳስታወቀው የሻዕቢያ መንግስት አሁንም ድረስ ቀጠናውን በማተራመስ የተለያዩ ጥቅሞችን ለማግበስበስ ከተደራጁ ቡድኖች ጋር በመጣመር በቀጠናው በሚገኙ በተለይም በዋናነት ኢትዮጵያና ሶማሊያን በመሰሉ ሀገራት የተለያዩ የሽብር ተግባራትን ለማከናወን በርካታ ጊዜ እንቅስቃሴዎችን እና ተግባራዊ የሆኑ ክንውኖችን ሲያደርግ መቆየቱን መጠቆሙ አይዘነጋም። በሁኔታዎች አሁን ላይ በርካቶች ውዝግብ ውስጥ እንደሚገኙ የተጠቆመ ሲሆን በተለይም በአስመራ እና በኤርትራ በሚገኙ ሌሎች ትልልቅ በሚባሉ ከተሞች ውስጥ የሚኖሩ ዜጎች በስጋት ውስጥ እንዳሉ አልጀዝራ ከዚህ ቀደም የወጣ መረጃ ማመላከቱም አይዘነጋም። ከሞቃዲሾ ለኢትዮጵያ አስደንጋጭ ዜና የተሰማ ሲሆን ኢትዮጵያ አሁን ላይ ወደቧንና ባህር በሯን በይፋ ለማስመለስ ጥረት እያደረገች በምትገኝበት በዚህ ወቅት በሰሜን በኩል ጥያቄ አቅርባ ለመረከብ ሕጋዊ መንገድ እየተከተለች አሁንም ድረስ የተለያዩ ጥረቶችን እያደረገች ባለችበት በዚህ ሰዓት ከሶማሊያ በኩል ከቀይ ባህር በተጨማሪ ለኢትዮጵያ ዓለም አቀፍ የንግድ አገልግሎት መገልገያ ይሆን ዘንድ ሆቢዮ የተሰኘውን በህንዱ ውቅያኖስ የባህር ዳርቻ የሚገኘውን ወደብ ነፍጓታል የሚለው ዜና በርካቶችን ማስደንገጡና አነጋጋሪ መሆኑ ተሰምቷል። ይህ ጉዳይ በተለይም አሁን ላይ ኢትዮጵያ ላይ አጣብቂኝ ለመፍጠር ከግብጽ ጋር ተጣምራ እየሰራች ለምትገኘው ጅቡቲ መፍትሄ ነው የተባለ ሲሆን ለኢትዮጵያ ደግሞ ትልቅ እንቅፋት የሚፈጠርና ለዓለም አቀፍ እንቅስቃሴን ከፍተኛ የሆነ ችግር እንደሚያደርግም ተመላክቷል። ከወር በፊት ከአል አረቢያ ጋር ቆይታ አድርገው የነበሩት የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ኢትዮጵያ የገነባችው ታላቁ የኢትዮጵያ ህዳሴ ግድብ ለቀጠናው ስጋት እንጂ ብስራት አይደለም በማለት ሶማሊያ አሁን ላይ ከኢትዮጵያ ጋር እንዳትሰራ ምርጫዋ እንዳደረገች የመግለጻቸው ጉዳይ ከግብጽ ጋር ትልቅ ውዝግብ ውስጥ አልከተታቸውም። ግብጽ ይህንን ሁኔታ ለመደገፍ በማሰብ ከኢትዮጵያ ጋር የገባችበትን የአባይ ውሃ እና የታላቁ የኢትዮጵያ ህዳሴ ግድብ ውዝግብን ጉዳይ መሰረት በማድረግ የሶማሊያውን የመከላከያ ሚኒስቴር እና የጦር አዛዥ ወደ ካይሮ በመጥራት የግብጽ ሰላም አስከባሪ ጦር በሚል ወደ ሶማሊያ ይገባል የተባለው ጦር ስለሚሰፍርበትና አጠቃላይ በሶማሊያ ስላለው ሁኔታ እንዲሁም በሶማሊያ አጠቃላይ አሁን ላይ እየተንቀሳቀሱ ስለሚገኙ ኃይሎች በሚመለከት የተለያዩ መረጃዎችን ለመቀበል ከዚህ ቀደም የወጡ መረጃዎች ያመላክታሉ። ምንም እንኳን ግብጽ ሶማሊያን በከመያዞን አሁንም ድረስ የተለያዩ እንቅስቃሴዎችን እያደረገች የምትገኝ ሐሰን ሼክ ግን ባልተጠበቀ እና በበርካታ ተንታኞች ባልተገመተ መልኩ አዲስ አበባ የመገኘታቸውና በድንገትም ኢትዮጵያ ሆቢዮ የተሰኘውን የሶማሊያን በህንዱ ውቅያኖስ ዳርቻ የሚገኘውን ወደብ ትጠቀም በሚል ክፍት የመደረጉ መረጃ ውድቅ መሆኑ የመሰማቱ ጉዳይ በርካቶችን አስደንግጠዋል ተብሏል። በሌላ በኩል የሶማሊያው የውጭ ጉዳይና የዓለም አቀፍ ትብብር ሚኒስቴር የሆኑት አብዱሰላም አብዲ አሊ በሶማሊያ የኢትዮጵያ አምባሳደር ከሆኑት ከአምባሳደር ሱሌማን ደደፎ ጋር በሁለቱ ሀገራት የጋራ ትብብር ላይ አለመግባባት መፈጠሩ ተሰምቷል። የጋራ ኢኮኖሚያዊ ትብብሩ በዋናነት ድንበር ተሻጋሪ ወንጀሎችን ማስፋፋት፣ ሽብርተኝነትን በግል መከላከል አለመቻልና በቀጠናው ሰላምና ዘለቂታዊነት ያለው ወንድማማችነትን አለመጠበቅ እንዲሁም የህገወጥ የሰዎች ዝውውር እና በሌሎች ሰላምና ጸጥታ ጉዳዮችን ጨምሮ በተለይ የተለያዩ ቀጠናዊ ጉዳዮች ላይ ሁለቱ የመንግስት አካላት መለየት እንደነበረባቸው ተሰምቷል።
በዚህም ኢትዮጵያና ሶማሊያ አሁን ላይ ያላቸውን ግንኙነት ለመሻከር ከስምምነት ላይ አለመድረሳቸው የተሰማ ሲሆን በተለይ የፕሬዝዳንት ሐሰን ሼክ መሐሙድ በትላንትናው ዕለት ወደ ኢትዮጵያ በማምራት በአዲስ አበባ ቦሌ ዓለም አቀፍ አየር መንገድ ሲደርሱ በጠቅላይ ሚኒስትር ዶክተር አብይ አህመድ የተደረገላቸው አቀባበልና በ4 ኪሎም የነበራቸው ቆይታ በሁለቱ መሪዎች መካከል አሁን ላይ ከዚህ ቀደም ከነበረው በተለየ መልኩ ግንኙነቱ መሻከሩን የሚያሳዩ ምልክቶች ስለመስተዋላቸው መረጃዎች ተወኑ። ከዚህም በተጨማሪ ሁለቱ መሪዎች በሁለቱ አገራት በቀጣይ ስለሚኖረው ስትራቴጂካዊ ግንኙነትና ወንድማማችነትና ዘለቂታዊ የጋራ ልማት ተጠቃሚነትን መሰረት ያደረጉ ፍሬ አልባ ውይይቶችን ማድረግ መቻላቸውን መረጃው ጠቁሟል። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የአዲስ ዜና ልዩ ጥንቅር የመረጃ ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። በቀጣይ በሌሎች አስገራሚ ርዕሰ ጉዳዮች ዳግም ወደ እናንተ እስክንመለስ ድረስ በዚሁ ተሰናበትን። ቸር ሰንብቱልን።